ብዙ ሰዎች ማራኪ ሆነው ለመታየት በሚል ብዙ ገንዘብ በማውጣት የመዋቢያ ምርቶችን ይገዛሉ። ነገር ግን አንተ አንድ ቀላል ነገር ብቻ በመጠቀም ይህንን ሁሉ ማድረግ ትችላለህ። እሱም ቫዝሊን ነው። እናም በዚህ ቪዲዮ ቫዝሊንን ብቻ በመጠቀም ሳቢና ማራኪ የሚያደርጉን 6 ቀላል ትሪኮች የማሳይ ይሆናል። በተለይ ስድስተኛው የብዙ ሰዎች ችግር ነው። አንደኛ፣ ሽቶን ለረጅም ጊዜ ለማቆየት። እያንዳንዱ ወንድ ጥሩ መዓዛ እንዲኖረው በሚል ውድ የሆኑ ሽቶዎችን ይገዛል። ግን ብዙ ጊዜ ሽቶን ከተቀባ በኋላ በጥቂት ሰዓታት ውስጥ ሽታው ይጠፋል። ነገር ግን ይህንን በቀላሉ መከላከል ትችላለህ። ሽቶ ከመርጨት በፊት ትንሽ ቫዝሊን በእጅህ ወይም በአንገት ላይ ተቀባ። ከዚያ በኋላ ሽቶውን መርጨት ትችላለህ። ይህም ቆዳ ሽቶውን በቶሎ እንዳይመጣው በመርዳት ለረጅም ጊዜ ጥሩ መዓዛ እንዲኖር ያግዛል። ሁለተኛ፣ ጥቅጥቅ ላለ ቅንድብ። እስቲ እነዚህ ሁለት ፎቶዎችን ተመልከት። ከሁለቱ ሰዎች የትኛው የበለጠ ወንዳ ወንድ ይመስላሉ? መልሱ ግልጽ ነው። ጥቅጥቅ ያለ ቅንድብ ሰውን የበለጠ ወንዳ ወንድና ማራኪ ያስመስሏል። ነገር ግን ቅንድብህ ቀጭን ከሆነ አትጨነቅ። በቀላሉ ቫዝሊንን በመጠቀም የበለጠ ወፍራም እንዲመስል ማድረግ ትችላለህ። ይህንን ለማድረግ ትንሽ ቫዝሊን ወስደህ ጸጉር በሚያድግበት አቅጣጫ ቅንድብህ ላይ ተቀባ። ይህም ቅንድብህን የበለጠ ወፍራምና ደማቅ እንዲመስል በማድረግ የበለጠ ማራኪ እንድትሆን ያግዛል። ሶስተኛ፣ ለጠቆረ የአይን አካባቢ። ብዙ ጊዜ በስልክ ላይ መቆየት ወይም በቂ እንቅልፍ አለመተኛት የአይንህ አካባቢ እንዲጠቁርና እንዲያብጥ ያደርጋል። ይህም ማራኪነትህን በእጅጉ ይቀንሳል። ነገር ግን ይህንን በቀላሉ መቀነስ ከፈለክ ሁል ጊዜ ማታ ከመተኛት በፊት ትንሽ ቫዝሊን በአይኖች ዙሪያ ቀስ ብለህ ተቀባ። ይህም የአይንህን ቆዳ እንዳይደርቅ በመርዳት የአይንህ አካባቢ የበለጠ ጤናማና ማራኪ እንዲመስል ያግዛል። አራተኛ፣ የከንፈር ድርቀትን ለመከላከል። ከንፈርህ በብርድ ወይም በንፋስ ምክንያት ሊደርቅና ሊሰነጣጠቅ ይችላል። ይህም ማራኪነትን ከሚቀንሱ ነገሮች አንዱ ነው። ነገር ግን ይህንን በቀላሉ መከላከል ትችላለህ። ሁል ጊዜ ከመተኛት በፊት ትንሽ ቫዝሊን በከንፈር ላይ ተቀባ። ይህም ከንፈርህ እንዳይደርቅ በመከላከል ለስላሳና ማራኪ ከንፈር እንዲኖር ያግዛል። አምስተኛ፣ የደረቀ ቆዳን ለማለስለስ። ቆዳ በተለያዩ ምክንያቶች ደረቅና ወዝ አልባ ሊሆን ይችላል። ብዙ ሰዎችም ይህንን ለመከላከል ውድ የቆዳ ክሬሞችን ይገዛሉ። ነገር ግን አንተ በቀላሉ ቫዝሊንን በመጠቀም ይህንን መፍታት ትችላለህ። ሁል ጊዜ ማታ ከመተኛት በፊት ትንሽ መጠን ያለው ቫዝሊን በእጅህና በፊት ላይ ተቀባ። ይህም ቆዳ እንዳይደርቅ በመርዳት ለስላሳና ማራኪ ቆዳ እንዲኖር ያግዛል። ነገር ግን ቫዝሊን ከመቀባት በፊት ፊትህና እጆችን በደንብ መታጠብህ እንዳትረሳ። ስድስተኛ፣ ለተበላሸ ጥፍር። ጥፍርህን የከበበው ቆዳ እየተላጠ ወይም ጥፍርህ እየተሰባበረ ከሆነ ማራኪነትን ሊቀንሰው ይችላል። ነገር ግን ይህንን በቀላሉ መፍታት ከፈለክ ማታ ከመተኛት በፊት ትንሽ ቫዝሊን በጥፍሮች ዙሪያ ተቀባ። ከዚያ በኋላ ጓንት አድርገህ ተኛ። ይህም ጥፍሮችን የበለጠ ጤናማና ጠንካራ እንዲሆኑ ያግዛል። እናም ከላይ የጠቀስናቸውን 6 መንገዶች ብቻ በመከተል በቀላሉ ሳቢና ማራኪ መሆን ትችላለህ። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኘው ቻናሉን ለመደገፍ ላይክ እና ሰብስክራይብ ማድረግ እንዳትረሳ።